አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናል ተከታታዮች ወንድሞቼ እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ ረብል ዓለሚን። ዛሬ ይዤላችሁ የመጣሁት በመዳም ቤት ህፃን ልጅ የምትይዙ እንዲሁም ህፃን ማለት ልጅ ያለበት ቤት የምትሰሩ ሰዎች እህቶቼ ጥሩ ህፃን እንዳለ ሁሉ ደግሞ ባለየና ያልተቆነጠጡ ልጆች አሉ ማለት ነው። እና ሸይጣን በሰው ተመስሎ የመጣ ይመስል በጣም የሚፈታተኑ ልጆች አሉ ማለት ነው። ምክንያቱም ይህንን ነገር አድርግልን ካሉ ፋትራ የሌላቸው እንዲሁም ደግሞ እናንተ ባላሰባችሁበት ጊዜና ሰዓት መጥተው የሚያስደነግጧችሁ እንዲሁም ጫማ የሚወረውሩባችሁ በቃ አይደለ ያልተገባ ነገር እናንተን ተፈታትነዋችሁ ሌላ ነገር እንድታደርጉ የሚያደርጉ አሉ ማለት ነው። አንዲት ፊሊፒን እህታችን አይታችኋት ከሆነ እንዴት እንደሚያረጋት ልጅዮ ማለት ነው። በቃ እናቲቷ አለኝ ግን አትቆጣውም ማለት ነው። እንዴት እንደሚያረጋት ይገፈትራታል አለ አይደለ። በቃ እሷ ተነሳስታ እንድትመታው ነው የሚፈልገው ማለት ነው። ምክንያቱም ያንን መላሱን ይዞ ለእናቱም ለአባቱም ሄዶ ሊናገር ማለት ነው ልጅቲቱን ለማስጠቆር እና እንደዚህ የሚፈታተኑ ልጆች ያለበት ቤት የምትሰሩ እህቶቼ አላህ ሰብር ይስጣችሁ ነው የምለው። ምክንያቱም ሸይጣን ከባድ ነው በሰው ተመስሎ ሲመጣ ማለት ነው። በጣም ነው የሚፈታተኑት። ይሄን አድርግልኝ ካሉ ፓትራ ይልላችኋሉ ማለት ነው። እና እንዲሁም ከመዳሞችም አሉ ደቂቃ ሳይቆዩ እየተጣሩ የሚያሰሏቸው ማለት ነው። እንደዚህ አይነት ነገሮችን ያለበት ቤት የምንሰራ ከሆነ ራሳችንን ማረጋጋት ለወደፊት ያለብንን ሀሳባችንን ለማሳካት እኛ ሶብር ማድረግ አለብን። የዚህ ሀገር ህግ የቆረጠ ይቆረጥ፣ ያጠፋ አይኑን ማጥፋት እንዲሁም ደግሞ ነፍስ ያጠፋ ደግሞ ነፍሱ እንዲጠፋ ነው እና የሚደረገው። በሰላም ወደ ሀገራችን እንድንመለስ አላህ ሰብሩ ይስጠን። በሶብር እንታገስ ማለት ነው። ሌላው ሁለተኛው ጥያቄ ደግሞ የእነሱ ያልሆነን ነገር ሲያነሱ አታንሱ ብለናቸው ስንቀማቸው ሲጮሁ እናቴቱ ምን አደረግሻቸው ብላ ትጠይቀናለች የምትል ልጅ አለች ማለት ነው። እና ያንን ደግሞ ማስረዳት አለብን ለሰዎቹ። ግን እኛ ያልነው ነገር ምንም አይሰማም። ትንሽ ሆነ ትልቅ ሆነ በቃ ልጆቻቸውን ብቻ ነው የሚያምኑት። ባላየውም ሆኑ ጥሩም ሆኑ የሰራተኛ እውነትን ብትናገር አይደመጥም ማለት ነው። ልጆቻቸውን ብቻ ነው የሚያዳምጡት። እና ያም ሆነ ይህ አላህ ሶብሩን ይስጠን። እንረጋጋ። እነሱ ሸይጣን ሲሆኑ እኛ ውሃን ነውን። እንደዚህ ደግሞ የሚፈታተኑ ልጆች ካሉ ማለት ነው ቀርጾ ለእናቲቱ ማሳየት። እምቢ ላይ ደግሞ እናቲቱ ደግሞ የማትመክራቸውና የማታስተካከላቸው ከሆነ ወጥተን የምንሰራ ከሆነ ወጥተን መስራት፣ ሌላ ቦታ የማንወጣ ከሆነ ጠለብ ከሆነ ደግሞ ማስረጃ መያዝ አለብን ማለት ነው። ምክንያቱም ዛሬ ማስረጃ የሌለው ሰው አይታመንም ማለት ነው። ምንም እውነት አይመስልም ብናወራቸውም እና ማስረጃ መያዝ አለብን እንላለሁኝ። በያላችሁበት አላህ ሱብሃነሁ ወተዓላ ይጠብቃችሁ፣ ይጠብቀን። ወጥቶ ከመቅረት አላህ ይጠብቀን። በሽታንም አላህ ያርቅልን። ሀገራችንንም አማን ያድርግልን። ህዝባችንንም ሰላም ያርገው። በያላችሁበት አላህ ይጠብቃችሁ፣ አላህ ይጠብቀን። ሶብር ይስጠን ያ ረብ ኢንሻአላህ።
ከፈተና አላህ ይጠብቀን እንላለሁኝ። ሰላማችሁ ብዝት ይበል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።